ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ያለው ወላ አልሐምዱሊላህ ረቢል ዓለሚን። እናንተ እንዴት ናችሁ? ኢድን እንዴት እያሳለፋችሁ ነው ያላችሁት? እኔ ኢድን ዘና ፈታ በማለት እያሳለፍኩ ነው ያለሁት። የኔ ስስቶች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? እኔ ያለውኝ ወላ አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? እኛ ቡና እያፈላን ዛሬ በተለየ ሁኔታ ኢድን እያሳለፍኩ ነው ያለሁት። የኔ ውዶች የኔ እንቁዎች ደስተኛ ሁኜ እያፈላሁን የላችሁ ቡና ሲሆኑ የላችሁ ቡና እያፈላሁን እያችሁት በጣም ያምራል። ሁሉም ነገር ያምራል እላችኋለሁ። እናንተ እንዴት ናችሁልኝ? አላችሁልኝ? ሰላማችሁ ብዝት ብዝዝት ይበልልኝ ባላችሁበት የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። በዚህ በመቀጠል በሀገር ውስጥ ያላችሁ በሀገር ውጭም ያላችሁ አይዟችሁ፣ ያልፋል። ይችም ቀን ደግሞ ሁሉን እሱ ፈቅዶት ደግሞ በሀገር ለማክበር ያብቃን እላችኋለሁ። ከምንም በላይ ጤና እድሜ ይስጣችሁ የኔ ውዶች፣ የኔ ስስቶች፣ ወዳችኋለሁ። በዚህ በመቀጠል የኔ ውድ እህቶች እባካችሁ የያዛችሁትን ነገር አታባክኑ። እውነቴን ነው ምላችሁ። ማንም ስጭኛለሽ ነገ አንቺ ሲቸግርሽ የሚሰጥሽ የለም እና እባክሽ ወደ ራሳችን እንመለስ። ራሳችሁን ጠብቁ። ወደ ኋላችን እኒ ለነገ የሚሉትን ነገር እንያዝ። የኔ ውዶች፣ የኔ ስስቶች እባካችሁ እኔ ከእናንተ አውቄ ሳይሆን ግድ የለም ነገን ምን ማለት እንወቅበት። ነገ አንቺ ሲቸግርሽ የሚረዳሽ የለም። ነገ አንቺ ሲተራቢ ጎንሽ ያለች እህትሽ ብቻ ናት የምታግዝሽ። በሰው ሀገር ያለችዋ እህትሽ ብቻ ናት የምታግዝሽ። ስለዚህ ራስሽን ጠብቁ። በተለይ ስራ ከጨረሳችሁ በኋላ ውሃ ኤቭሪ ታይም ውሃ ጠጡ። እግራችሁን ወደ ላይ ስቀሉ። እሺ፣ ቀን ሙሉ ስትቆሙ የቆማችሁበት ደማችሁ እንዳይረጋ እሺ፣ ወደ ላይ ስትሰቅሉት ይበታተናልና ራሳችሁን በመጠበቅ የኔ ውዶች፣ የኔ ስስቶች፣ ውሃ ከምንም በላይ አስፈላጊ ነው። እሺ፣ ባገኛችሁ ታይም ውሃ ጠጡ። ከዛ በኋላ ደግሞ እግራችሁን በሙቅ ውሃና ጨው፣ አንኳሩን ጨው አድርጋችሁበት ለ15 ደቂቃ ወይ ለ20 ደቂቃ ዘፍዝፉት በሙቅ ውሃው ላይ። ለምን ስትቆሙ ደማችሁ የተኮማተረው ይበታተናልና። በዚህ በመቀጠል ደግሞ በሰውነታችሁ ላይ ጥቁርና አረንጓዴ የሚወጣበት ሰው ላይ ማለት ነው ሬት ታቁታላችሁ። ሬት አይደል? እሱን ተቀቡትና ማታ ማታ ተቀብታችሁት ጠዋት ታጠቡት። በጣም ነው የሚያስለቀቀው። ሞክሩት። እውነት ታምኑበታላችሁ። ስታዩት ነው ማመን በማየት ነውና እንደዛ ሞክሩ ትላችኋለሁ። ሁለተኛ ነገር መውለድ እምቢ ላለው ሰው ደግሞ እኔ መድኃኒት አለኝ፣ ሰርቼ አሳያችኋለሁ። ለወንድ ልጅ ደግሞ መድኃኒት አለኝ፣ ለወንድም ልጅ ለሱም ደግሞ ለብቻ ሰርቼ ቪዲዮ ለቃለሁ። ይህንን ቪዲዮ ስታዩ ሼር፣ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ተባበሩ። ለምን እናንተ ሼር ባደረጋችሁ ሰዓት ላይ ለሌላ ሰው ስለሚደርስ ይሄ ነገር ደግሞ ጠቃሚና ጠቃሚ ስለሆነ እባካችሁ ሼር በማድረግ ለሌላው ሰው አስተላልፉ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ውዶች፣ የኔ ስስቶች ኑሩልኝ። ሰላማችሁ ብዝት ይበልልኝ ባላችሁበት። አይ ላይክ